ሰላም እንዴት ናችሁ? ዛሬ ደግሞ አብረን ኩኪስ እንሰራለን። ብዙዎቻችን ኩኪስ መስራት በቤታችን የምንችለው ነገር ነው። ከኔ ጋር ደግሞ ዛሬ አብረን እንሰራለን ማለት ነው። እስኪ እንሞክር። እዚህ ጋር ሩብ ኪሎ ያህል የሚሆን ፍርኖ ዱቄት አዘጋጅቻለሁ። ፓውደር አለኝ፣ ቤኪንግ ፓውደር፣ እንቁላል አለኝ፣ ስኳር አለኝ፣ 50 ግራም የሚሆን ወተት፣ አንድ የወተት ብርጭቆ የሚሆን አንድ እና ዘይትም እንደዛው አዘጋጅቻለሁ። አብረን ወደ ማዘጋጀት እንሄዳለን። ለቡና ቁርስ ያህል የምትሆን ነው የምሰራው፣ ብዙ አይደለም የምሰራው። ለዛም የተጠቀምኳቸው ግብአቶች እነዚህ ናቸው ማለት ነው። ወደ ስራ እንሂድ። እሺ፣ የምጠቀመው አንድ እንቁላል ብቻ ይሆናል። ብዙ ስላልሆነ የምሰራው አላበዛም እንቁላሉ ማለት ነው። እንቁላል አረግና ከዛም ያዘጋጁትን ስኳር አርጌ በደንብ ደባልቀዋለሁ ማለት ነው። በደንብ መዋሃድ አለበት። ከፈለጋችሁ በሚክሰር ማድረግ ትችላላችሁ፣ ግን እጄን መጠቀም ስለማይቀር ሚክሰር አልተጠቀምኩም። በሹካ ነው ያማሰልኩት ማለት ነው። የተፈጨ ስኳርም ማድረግ ትችላላችሁ። ስኳሩ ሲሟሟልን አሁን በመቀጠል ወተት እናደርጋለን ማለት ነው። በደንብ መዋሃድ አለበት። ከቪዲዮ ጀርባ በደንብ አዋህጄዋለሁ። ለምን ስኳሩ በደንብ መማማት ስላለበት ማለት ነው። አሁን በመቀጠል ወተት አደርጋለሁ። ያዘጋጁትን ወተት አሁን ማደባለቅ። ኩኪስ በብዙ ነገር መስራት እንችላለን። ለጾም መስራት እንችላለን። እንዲሁም ደግሞ ወተት ቅቤን ተጠቅመን መስራት እንችላለን። ብዙ አይነት አሰራር ነው ያለው። እኔ ግን ስቸኩልና ቶሎ እንዲደርስልኝ ስፈልግ የምሰራውን አይነት ኩኪስ ነው ማለት ነው የማሳያችሁ፣ ከማውቀው ነገር ማለት ነው። ከዛውን በመቀጠል ያዘጋጀሁትን ዘይት አረጋለሁ። የሚበዛብን ስለመሰለኝ አልጨረስኩትም። አይቼ ምናልባት ሊጡ እንትን የሚለኝ ከሆነ ጨምራለሁ ማለት ነው። ዘይት አድርጌያለሁ። ከዛም ፍርኖ ዱቄቱን አደርጋለሁ አሁን ማለት ነው። ፍርኖ ዱቄቱን ካረኩ በኋላ የማደርገው ያዘጋጀሁትን ቤኪንግ ፓውደር ነው ማለት ነው። ቤኪንግ ፓውደር ብዙም ስናበዛውም ቴስቱን ስለሚቀይርብን እየተጠነቀቀን አንድ ማንኪያ አድርጌ ከዛም ትንሽ ግማሽ ያህል ጨምሬበታለሁ ማለት ነው። ከዛም አሁን ወደ መቀላቀሉ ነው የምንሄደው። እዚህ ጋር ኩኪስ ስንሰራ በጣም የሚቀጥን ከሆነ አይሆንም። ለዛ ዱቄት እየነሰነሰን እያየን እንሄዳለን ማለት ነው። ለምን አሁን ለመዳመጥም አይሆንም ከለሰለሰ በጣም። ለዛ ማየት ይኖርብናል ማለት ነው። አሁን ስናየው የኔ ትንሽ ቀጥኗል ማለት ነው። ስለዚህ ትንሽ ዱቄት እየነሰነስኩ የምፈልገው አይነት ቴክስቸር እስኪዝልኝ ድረስ ትንሽ ትንሽ ፍርኖ ዱቄት አደርግበታለሁ ማለት ነው። እንደምታዩት ዱቄት እያረኩበት ለመዳመጥ አመቺ የሚሆነውን ቴክስቸር እስኪይዝ ድረስ ትንሽ ትንሽ ዱቄት አረግበታለሁ ማለት ነው።
አሁን እጄን ታጥቤ ነው ኦሬዲ ስራ ስሰራ ለዛ በእጄ አሸዋለሁ ማለት ነው። ብዙ ነገር ቤት ውስጥ መስራት መልመዳችን ለጤናችንም በጣም ቆንጆ ነው ብዬ አስባለሁ። ሁሉንም ነገር ለመግዛት ከምንነሳ እንደዚህ እየሰራን መጠቀም መልመድ በጣም ቆንጆ ነው። ባለን ነገር መስራት ነው። ምክንያቱም ይሄን የለኝም ያን የለኝም ከምንል ባለን ነገር ቤታችን ውስጥ ጤነኛ ነገር ሰርተን መጠቀም ነው። አሁን ትንሽ ብቻ ነው ማድረግበት። አሪፍ የሆነ ቴክስቸር እያያዘልኝ ስለሆነ እንደምፈልገው እየሆነልኝ ስለሆነ አላበዛም። በቃኝ። ስትሰሩ በተቻላችሁ መጠን ዘይት፣ ስኳር ብዙ ባታበዙ ጥሩ ነው። ለምን ለጤናችንም ስለማይመከር ጤነኛ የሆነ ነገር እንዲሆንልን ሁለቱን መቀነስ አለብን ብዬ አስባለሁ። ያው ሁሌ የምንበላው ነገር አይደለም። አንዳንዴ ግን ሲያምረን ደግሞ በጤነኛው መንገድ ብዙ ጤናችንን በማይጎዳን መንገድ ሰርተን እንመገብ ይላል። ስለዚህ አሁን እንደምታዩት አሪፍ እየሆነ ነው። እጄን ዘና አድርጌ እንትን እንድለው ትንሽ ዘይት አረግበታለሁ። ለምን ዘይት ሊጡ እንዳይጠባበቅም ስለሚያደርግልኝ ትንሽ ዘይት አረጋለሁ ማለት ነው። አሁን እንደምታዩት ነው ሊጡ በጣም አመቺ ሆኗል ማለት ነው። ለመዳመጥም ቅርጽ ለማድረግም አመቺ ሆኖልናል ማለት ነው። እንግዲህ ከተስተካከለ በኋላ ይሄን መስሏል ማለት ነው። አሁን ወደ መዳመጥ እንገባለን ማለት ነው። እሺ መዳመጣው እዚህ ጋር ይሆናል። ይሄ ኪችን ኤሪያ ስለሆነ ንጹህ ነው። ቾፕ ለማድረግ የምንጠቀመው ቦታ ነው። እዚህ ጋር ነው የምዳምጠው ማለት ነው። ሊጡን እንደዚህ አድርጌ ቀንሰዋለሁ። ትንሽ እንዳይዘብኝ እንዳያስቸግረኝ፣ ግን የማስቸገር ባህሪ አይኖርም ዘይትም ስላለው። እንደዚህ አድርገን እዚህ ጋር መዳመጥ እንጀምራለን። መዳመጫ ካላችሁ በመዳመጫ ካልሆነ ደግሞ እንደኔ ባላችሁ ነገር መዳመጥ ይቻላል።
አሁን ፓትራችን ላይ እንደረድራለን ማለት ነው። እንዳይዝብን እንደዚህ አድርገን ዱቄትን እንነሳነሳለን። ቀስ ብለን መደርደር እንጀምራለን ማለት ነው። ምንም ሊጡ በጣም ስላልቀጠነ ለማንሳትም አያስቸግርም። እንደምታዩት ነው። እንደዚህ አድርገን ደርድረን ኦቨናችን ውስጥ እናስገባለን ማለት ነው። ኦቨን የለኝም ለምትሉ ደግሞ ምናልባት ከጠቀማችሁ በዘይት መጥበስ ይቻላል። ግን ያው ዘይት ብዙ ጊዜ ስለማይመከር ነው እንጂ በዘይት መጥበስም ይቻላል። ግን ያው እንደ አማራጭ መያዝ ትችላላችሁ። እንደምታዩት እንደዚህ ደርድር ያለው ማለት ነው። ምን መስለው እንደሚወጡ ደግሞ አብረን እናያለን ማለት ነው። እኔ የማስበው ምግብ መስራት ሁሌም እንግዲህ እየተማረን ነው የምለው። ሁሌም ምግብ በሰራን ቁጥር ዛሬም ነገም የምንማርበት ነው ብዬ አስባለሁ። ስለዚህ ፐርፌክት መሆን ግዴታ አይደለም። መስራት መሞከር ግን ሁሌም የሚመከር ነገር ነው ማለት ነው። ስለዚህ አሁን ይህንን ወደ ኦቨናችን እናስገባዋለን ማለት ነው። መጀመሪያ ላይ ያስገባሁት ኦቨኑ ከላይ ማብሰል እምቢ ብሎኝ ገልብጬ ነው ያበሰልኩትና እንደፈለኩት ፐርፌክት አልሆነልኝም። ያው ያጋጥማል ስራ ላይ እንደዚህ ነው። ገልብጬ ነው ያበሰልኩት። ያን ያህል እንደምፈልገው አልሆነልኝም። እስኪ አሁን ሁለተኛውን እናያለን። ሁለተኛው ላይ አሁን ኦልሞስት እያበሰለልኝ ስለሆነ አሁን ተስተካክሎልኛል ኦቨኑ። ይሄኛው ደግሞ እንዴት ሆነ እንደሚበስል እናያለን ማለት ነው። እንግዲህ ያጋጥማል ስራ ላይ። በሁለተኛ ዙሪያ ያስገባሁት እንደዚህ ነው። ከላይም ሲበስል እንደዚህ የሚያምር ሆኖ ደርሶልኛል ማለት ነው። የቀድሞንም ያሳየዋችሁ ስህተቱንም የተበላሸውንም ፓርት ማየት ስላለባችሁ ነው፣ እንድታዩት ስለፈለኩ ነው። ይሄኛው ሁለተኛ ያስገባሁት ሊጥ ነው ማለት ነው። ከላይም ሲበስል ከታችም እንደዚህ ሲበስል አሪፍ ሆኖ ይበስልልናል ማለት ነው። አብጥቼው ደግሞ አሳያችኋለሁ። ይሄን ይመስላል ማለት ነው። እንግዲህ ፋይናሉ ያምራል፣ አሪፍ ነው። 15 ደቂቃ ያህል በቂ ነው። ትንሽ ቀዝቀዝ ማለት አለበት። ጠብቀን ከዛም ማንሳት እንችላለን ማለት ነው። ትንሽ በጣም ትኩስ ስለሆነ ትንሽ ሲቀዘቅዝልኝ ሳህን ላይ አድርጌ ያሳያችኋለሁ ማለት ነው። ሁለቱን የሚያሳየዋችሁ መጀመሪያ ላይ ከላይ ያላበስል ብሎኝ ኦቨኔ ገልብጬ ለማብሰል ተገድጃለሁ ማለት ነው። እሱኛው ስለተገለበጠ ብዙም አልወደድኩትም፣ እንደዚህ ሆኖ ነው የወጣው። ሁለተኛው ደግሞ ኦቨኑን ካስተካከልኩት በኋላ እንደዚህ ሆኖ ነው የወጣልኝ ማለት ነው። እስከዚህ ድረስ ከተከታተላችሁኝ ደግሞ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ ይጠይቃችኋለሁ። ለምን ለኔ ለመቀጠል ያበረታታኛል፣ ለእናንተ ደግሞ ምንም ጉዳት አይኖረውም። ስለዚህ በትህትና ጠይቃችኋለሁ ማለት ነው። በመጨረሻም እንግዲህ እንደዚህ ሆኖ ደርሶልናል ማለት ነው። እና እናንተ ደግሞ ከኔ በላይ አሳምራችሁ እንደምትሰሩት አልጠራጠርም። ይመስላል በቀላሉ የሰራነው ነው ማለት ነው። ውስጡም እንደዚህ ሆኖ በስሏል። አሪፍ ነው በጣም ቴስቱን ሞክሩት እላለሁ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉልኝ፣ ሰብስክራይብ አድርጋችሁ እንድታበረታቱኝ እንጠይቃችኋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።